በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 56 ከቁጥር 1 እስከ 11 ወይም እስከ ፍጻሜው ድረስ። ተሳሃለኒ እግዚኦ ተሳሃለኒ ስለ መቃብያን እና ስለ ምእመናን ተናግሮታል። አቤቱ ይቅር በለኝ እስመ ኪያከ ተወከለት ነፍሴ፣ ሰውነቴ ባንተ አምናለችና አቤቱ ይቅር በለኝ። ወተወከልኩ በጸላሎተ ከነፊከ፣ በከንፈ ረድኤትህ በጸላሎ ረድኤትህ አምኛለሁና። አንድ ሰው እግዚአብሔርን ይቅር በለኝ ብሎ ለመለመን በእግዚአብሔር አዳኝነት፣ በእግዚአብሔር ሁሉን ቻይነት፣ በእግዚአብሔር ሕልውና ማመን መቻል አለበት። እግዚአብሔርን ሕልውናውን ክዶ አድነኝ ማለት አይቻልም። እግዚአብሔርን አልፈልግህም እያለ በጭንቁ ጊዜ ደግሞ እርዳኝ ማለት ይህም መሸንገል ነው። ስለዚህ እግዚአብሔርን አምኜብሃለሁና ሰውነቴ በአንተ ታምናለችና አድነኝ እያለ ይለምነዋል። እስከ ታህልፍ ኃጢአት መከራቱ እስክታልፍ ድረስ ይላል። ይህንን መተርጉማኑ መጪውን በአምጪው ኃጢአት ብሎ ተናገረው አሉ። መጪው የተባለው የሚመጣው መከራው ነው። አምጪው የተባለው ኃጢአት ነው። ከዛ ኃጢአቴን ከኔ አስወግድልኛል ኃጢአቴ እስክታልፍ ድረስ ማለት መከራዬ እስክታልፍ ድረስ ነው ብለው ተረጎሙና ኃጢአት መምጫ ናት። መጪው ወይም ዋናው ጉዳዩ ደግሞ እንዲያልፍለት የፈለገው መከራው ነው። ምንጩ የመከራው ምንጩ ኃጢአት ነው። ስለዚህ በኃጢአት የመጣው መከራ እስኪያልፍ ድረስ ማለት ነው። እስከዚያ ድረስ ሁሉ ምን በለኝ ይቅር በለኝ። እጸር ሀበ እግዚአብሔር ልዑል ሀበ እግዚአብሔር ዘረዳእኒ፣ እጸር ሀበ እግዚአብሔር ዘረዳእኒ፣ ልዑል ወደሚሆን ወደ ረዳኝ ወደ እግዚአብሔር መልሼ እለምናለሁ። ፈነሆም ሰማይ ወአድኃነኒ፣ ረድኤቱን ከሰማይ ልኮ አዳነኝ። በስጋዊ ሲመጣ ልጁን በስጋ ልኮ አዳነኝ ነው። ፈነሆም ሰማይ ወአድኃነኒ፣ ማንን? ልጁን። የሰው ልጅ 5500 ዘመን ከወደቀበት ግርግር ጨለማ ያዳነው ልጁን ልኮ ነውና ወሀቦሙ ሐሳራ ለለኬዱኒ፣ ባጠቁኝ እጅ ባደረጉኝ በጽራውያን ተዋርዶን በአጋንንት ደግሞ ድል መነሳትን አመጣባቸው። አጋንንት ድል የተነሱት ክርስቶስ መስቀል ላይ ሆኖ በእሳት ዛንጀር በነፋስ አውታር ሰቅዞ ይዞ አሰቃይቶ አስወግዷቸዋል ማለት ነው። ስለዚህ በሰው ልጅ ያመጡትን መከራ እነሱ ተቀብለዋል ማለት ነው። ፈነወ እግዚአብሔር ሳይሎ ወጽድቆ፣ ይቅርታውን ቸርነቱን አደረገልኝ። ልጁን የባህሪ ሕይወቱን መንፈስ ቅዱስ ልኮ አዳነኝ። እግዚአብሔር ቸርነቱን ያሳየን ልጁን እስከ መላክ ነው። ልጁን ልኮ ስጋውን ቆርሶ ደሙን አፍሶ መስቀል ላይ ተቸንክሮ አጋንንትን ድል ነስቶ ከሱ ጋር አዋህዶን በኋላም ደግሞ አእምሮ ለቦ የሚሰጠን መንፈስ ቅዱስን ልኮ ሀብተ ልጅነትን አድሎ በዛ ነው ቸርነቱን የገለጸልን ማለት ነው። ወአድኃና ለነፍሴ እማእከለ አናብስት፣ ሰውነቴን ከጽራውያን እጅ ነፍሴን ከአጋንንት እጅ አዳናት። ስለ ኃያልነታቸው ነው አናብስት የሚላቸው። አናብስት ቦጫጭቀው የሚበሉ እነዚህም ጽራውያን ወይም ግሪካውያን እስራኤላውያን ቦጫጭቀው ጥለዋቸዋል እና አናብስት አላቸው ስለ ጭካኔያቸው። አውሬ በሰው እንዲጨክን ከአውሬ በላይ ነው ሰው የሚጨክነው። አውሬ የራሱን አንበሳን ቦጫጭቆ አይጥለውም። ሰው ግን ሰውን ነው ቦጫጭቆ የሚጥለው። ስለዚህ ሰው ከአውሬ ሁሉ ስለከፋ አናብስት ብሎ ጠራቸው ማለት ነው። ወዶምኩ ድንጉጼ 3 ዓመት ከ3 ወር በመከራ ስጋ 5500 ዘመን በመከራ ነፍስ የደነገጥኩ ሆንኩኝ። ጽራውያን ወይም ግሪካውያን ኢየሩሳሌም መጥተው 3 ዓመት ነው መከራ ያበዙባቸው ይዘዋቸው የሄዱት ማለት ነው። ስለዚህ ያን የ3 ዓመት ከ3 ወር መከራ በዚያ ደንግጬ ኖርኩኝ። ለአዳም ተሰጥቶ ሲሰጠሙ ስለምእመናን ደግሞ ሲነገር 5500 ዘመን ነው በርደተ መቃብር ርደተ ሲኦል ተጨምሮ ያን ሁሉ መከራ ተጋፍጠው የኖሩት ማለት ነው። ደቂቀ ጓለሚያው ስለኒሆም ሐጽወ ኩናት፣ የጽራውያን አንደበታቸው ጦር ፍላጻ ነው ይላል። ንግግራቸው ያላዋቂ ንግግር፣ የማያምን የኢያማኒ ንግግር ወይም ደግሞ የክፉ ሰው ንግግር አማኝ ሆኖም የዚህ ሁሉ እንደ ጦር ይዋጋል አለ። ንግግር ልብ ሰንጥቆ የሚጥል ነው። ጦርስ ታክሞ ይድናል፣ ልብ ግን መቼ ይድናል? ስለዚህ ክፉ ሰው የሚናገረው ንግግር እንደ ፍላጻ ጦር ነው። ወልሳሞኒ በሊህ መጥፋት፣ የአንደበታቸው ላንቃ የተሳለ ሰይፍ ነው። ያ እንዲጎዳ የሚጎዳ ነው። አንደበታችን የሚጎዳ ከሆነ ሰይፍ ሆኗል ማለት ነው። አንደበታችን የምንናገረውን ነገር ለዚያ ነው መጠበቅ መቻል ያለብን። ይህም ብናገር እሱ ምን ብሎ ነው የሚረዳኝ? ከዚያስ ደግሞ ቢቀየመኝ ምንድን ነው ላደርግ የምችለው? ስለዚህ እንዳይቀየመኝ እሱን በምን መንገድ ነው ማውራት መቻል ያለብኝ? የትኛውን አማርኛ የትኛውን ቃል ነው መጠቀም ያለብኝ? በምን አይነት ስሜት ሆኜ ነው ማውራት ያለብኝ የሚለውን አስበን ነው መናገር። ተችተን አውጥተን አውርደን ነው መናገር እንጂ እንዲሁ እንዳመጣልን የምንናገር ከሆነ ሰዎቹን እንጎዳቸዋለን ማለት ነው። ሰውን መጉዳት ደግሞ እግዚአብሔርን ማስቀየም ስለሆነ ማለት ነው። ተለዓለ እግዚአብሔር መልዕልተ ሰማያት፣ ሰማያትን በመፍጠር ወበኩሉ ምድር ስብሐቲሁ፣ ምድርን በመፍጠር ልዕልናውን ገለጠ አለ። አንድም ተለዓለ እግዚአብሔር መልዕልተ ሰማያት፣
ከእስራኤል ልዑላኑን በመታደግ ከአሕዛብ ደግሞ ልዑላኑን በመግደል ወበኩሉ ምድር ስብሐቲሁ በእስራኤል ትሑታኑን በመታደግ ከአሕዛብ ደግሞ ትሑታኑን በማጥፋት ልዕልናውን ገለጸ። እግዚአብሔር ልዑላኑን በማጥፋት ልዑላኑን በመታደግ ትሑታኑን በመግደል ትሑታኑን በማዳን በሁሉም የሁሉም ገዥና የሁሉም ሰሪ ገሪ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። መስገርታ አስተዳለው ለገሪ በሕዋሳቴ በወገኖች ብዙ ምክር መከሩብኝ እነዚህ ክፉዎች ማለት ነው። ወቀጽዋ ለነፍሴ ሰውነቴን አስጎበጧት። ካሬው ግብ በቀድሜ ወድቁ ውስቴቱ ጉድጓድ ቆፈሩ፣ በቆፈሩት ጉድጓድ ግን እነርሱ ወደቁ። ለዚያ ነው ሰው ብዙ ጊዜ ክፉ ጉድጓድ ስትቆፍር ለጠላትህ አጥለቃህ አትቆፍረው አንተ ትገባበታለህና ተብሎ የሚነገረው ከዚህ የተነሳ ነው። ምክር መከሩ፣ ጦር ሸመቁ፣ ነገር ግን አልተጠቀሙ ነው። በመከሩት ምክር ጠፉ። ይሄ ጽራውያንን እየመሩ ያመጧቸው ስምዖን እልፍሞስና መባልስ የሚባሉ ካህናት ነበሩ። ወገኖቻቸውን እስራኤላውያን ለማሳረድ ለማስገደል የአሕዛብ ለአሳማ ስጋ የሚበላ ለስዕለ ፀሐይ የፀሐይ ስዕል አቁሞ የሚሰግድ አንጢያኮስን እየመሩ ያመጡት ካህናት ነበሩ። የውስጥ ጠላቶች ማለት ነው። እነሱ አምተው እስራኤልን ወደ 40 ሺህ የሚሆኑትን አስገድለዋል። 40 ሺህ የሚሆኑትን አሳደዋል። 40 ሺህ የሚሆኑት ደግሞ በጦርነት እየተዋጉ ተሰደው ሂደዋል ማለት ነው። ወጥተው ሂደዋል፣ አምልጠዋል፣ አጠርጥሰው። ይህን ሁሉ ያደረጉባቸው እነዚህን ሰዎች አንጢያኮስ ለገዛ ወገናችሁ መጥቶን ብሎ አንዱን በሰይፍ አስመታው፣ አንዱን ደግሞ በእርጥብ ቆርበት ልክ በሬ እንደታረደ እርጥብ ቆርበት አሟጮ ነው ሰውነት ጋር ተላጥቆ ነው የሚቀመጠው። ያንን በኋላ ልጣለው ካለ ሰውነት እየገነጠለ ነው የሚጥለው። ስለዚህ እሱ ምን አደረገው? በእርጥብ ቆርበት አስጠቅሎ ገደል ነው የጣለው። በዚያው እንዳይለያይ አድርጎ ማለት እዚያው እንደ መግነዝ አድርጎ ነው የጣለው ማለት። አንዱን ደግሞ ከዚህ ደረሰ አልተባለም፣ የት እንዳደረሰው እንኳን ሳይታወቅ አጥፍቶታል ማለት ነው። ስለዚህ ለወገንን ከድቶ ከጠላት ጋር የሚያበርሰው መልሶ ያ ጠላት ለገዛ ወገን ያልሆንክ ብሎ መፍጀቱ አይቀርም። ልክ እንደ ግራኝ አህመድ ዘመን ከግሸን ማርያም ላይ የነበረ አንድ ደበበ የሚባል ሰው ነበረ እና መግቢያ ግሸን አንድ ነው ያላት በሯ። ሌሎቹ ግራኝ አህመድ በዚያ ላይ 7 ዓመት ነው ዙሪያውን የቆየ። ግሸን አምባውን ጥሶ ሰብሮ እዚያ ላይ ያሉትን የልዑላኑን ልጆች መነኮሳቱን ካህናቱን ለመፍጀት ለማረድ ማለት ነው። እዚያ ሲከብ አልችላል። አንድ መግቢያ ናት ያለች፣ ድንጋይ ብቻ ነው የሚበቃቸው ላይ ያሉት የልዑላኑ ልጆች ወደታች የግራኝን ጦር ለማጥፋት እና አንድ ግን ስርጥ መንገድ ነበር ሰው የማያውቃት። ያችን ደበበ ወስዶ ብር ተደራድሮ አሳያቸው። በአንድ ሌሊት ገብተው እዛ ያደሩትን በጠቅላላ ፈጅተዋቸው አደሩ። በዚያን ጊዜ ግን ደበበ ብሬን የቀረኝን ብር ስጠኝ ስለምንድን ያደርገው? ከዛ ተራራ ላይ የምታውቁት ካላችሁ የግሸን ተራራ በጣም ልጠኑ ከባድ ነው። ከዚያ ላይ ነው ወደታች ነው አንከባሎ የጣለው ማለት ነው በገደሉ። ስለዚህ ለጠላት ወገኑን ከርቶ ለጠላት የሚያደርግ መልሶ እግዚአብሔር ያጠፋዋል በዚያው በጠላት እጅ ወይም በከዳቸው ባስጎዳቸው ወገኖቹ ጠላት እርሱም አብሮ ይጠፋል ማለት ነው። ስለዚህ ከሬው ግብ በቅድሜ ወርቁ ውስቴቱ ለኔ ጉድጓዱን ቆፈሩልኝ፣ እነርሱ ግን በራሳቸው በዚያ በቆፈሩት ጉድጓድ ገቡ ይላል። በመከሩት ምክር መጥፋት አይቀርም ነው። ጥቡ ልቤ እግዚኦ ጥቡ ልቤ፣ አቤቱ የኔ ግን ልቡናዬ ትጉህ ነው ትጉህ ነው። ጥቡ ልቤ ሲብህ ወዘምር፣ ልቡናዬ ትጉህ ነው። ትጉህ መሆኑ ለሃይማኖት እንጂ ለክደት ለምስጋና እንጂ ለጽራት ወይም ለስንፍና አይደለምና ተግቼ አመሰግንሃለሁ ይላል። ወይ ተነሳ ክብሬ፣ ስለዚህ ክብሬ ይመለስልኛል ይመለስልኝ። ወይ ተነሳ በመዝሙር በመሰንቆ ሲመለስልኝ ከበሮዬ ከመሰንቆዬ ጋራ ይመለስልኝ። ወእትነሳ በጽባህ እንዲህ የሆነ እንደሆነ በገናዬን መሰንቆዬን ይዤ ለምስጋና ፈጥኜ ዕለት ዕለት እነሳለሁ። ፈጣሪም መመስገን ታላቅ ክብር ነውና። እገኒ ለከ በውስተ አሕዛብ እግዚኦ፣ አቤቱ በአሕዛብ ጉባኤ እገዛልሃለሁ። ወእዜምር ለከ በውስተ ሕዝብ፣ በሕዝቡም ጉባኤ ምስጋና አቀርባለሁ። እግዚአብሔርን የምናመልከው በሕዝቡ በሚያምኑት በአሕዛቡ በማያምኑት ፊት። ሁልጊዜም እኛ ክርስቲያኖች ነን። በአሕዛብ ፊት አሕዛብ ልንሆን አይገባም፣ በሕዝቡ ፊት ደግሞ ክርስቲያኖች ልንሆን አይገባም። ይህ አስመሳይነት ነው የሚባለው። ሁለት ፊት ሊኖር ዳብል ፌስ ልንሆን አንችልም። ወይ አማኝ ነን ወይ ከሃዲ ነን። ስለዚህ በአሕዛብ ፊት የምንክደው ከሆነ ቀድሞውን አላመንም ማለት ነው። እስመ አብየት እስከ ሰማያት ምሕረትከ፣ ቸርነትህ እስከ ሰማያትን እስከ መፍጠር ደርሳ ከፍ ከፍ ብላለችና። ወእስከ ደመናት ጽድቅከ፣ ደመናትም እስከ መፍጠር ደርሳ ከፍ ከፍ ብላለችና። ተላለ እግዚአብሔር መልዕልተ ሰማያት፣ እግዚአብሔር ሰማያትን በመፍጠር ልዕልናውን ገለጸ። ወበኩሉ ምድር ስብሐቲሁ፣ ጌትነቱም በአራቱ ማዕዘን ምሉ ነው ይላል። እግዚአብሔር ጌትነቱ በሁሉም በፍጥረት ሁሉ ምሉ ነው። በጌትነቱን አምነን ለጌትነቱ ተገዝተን እንድንኖር የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።